ሜክሲካን ሳልሳ አሰራር ላሳያችሁ። መጀመሪያ የተላጣ አንድ ራስ ነጭ ሽንኩርት ክራሽ እናደርግና ከዛ ከሱ ጋር ደግሞ ቃሪያና ቲማቲም ይከተፋል። ቲማቲሙን ጫፋን ፓርት ካወጣው በኋላ ቲማቲሙን ገርደፍ አድርጌ ከትፈዋለሁ። ከዛ ግማሽ ቀይ ሽንኩርት አረግን መጥበሻው እንዳይዝ ትንሽ ዘይት አድርጌ በደንብ አግለዋለሁ። ከዛም ዘይቱን ትንሽ ቀረፋ አድርጌ አነጥረውና ጨው፣ ነጭ ሽንኩርት አድርጌ ትንሽ ሶቴ ካረኩ በኋላ ቀይ ሽንኩርት፣ ቲማቲም፣ ከዛ በኋላ ደግሞ ቃሪያ። ሲበስል ስቲሙ እንዳይወጣብኝ ካርቱሽ አዘጋጃለሁ። ካርቱሽ እዚህ ጋር የምጠቀመው መጥበሻው ሰፊ ስለሆነ ስቲሙ ወጥቶ እንዳያልቅ ነው። ከዚያ እሱን ከሰራው በኋላ መጥበሻውን በሱ ከድነውና ትንሽ ስቲም ካረገው በኋላ ሶቴ ያረጋዋለሁ። ቅድም ሲዝን ያረግነው መጥበሻ እንዳይዝ እዚህ ጋር ረድቶናል። ከዛ በስሎ ካለቀ በኋላ ወደ እቃ ገልብጬ ይፈጨዋለሁ። ከዛ ያው ሂሳብ ነውና እስከ መጨረሻ ይጠረጋል። ዲፕ ፍሌቨር ያለው ዲሽ ስለሆነ ትንሽ በኦሪጋኖ የቴስቱን ብራይትነስ ለመጨመር ሞክሬያለሁ። ይህን ይመስላል። ቀጣይ እንድሰራ የምትፈልጉትን ኮሜንት ላይ አስቀምጡልኝ። አመሰግናለሁ።